የምሬን እኮ ነው። ሰው በህይወቱ እንዴት አንድ የሚወደው ሰው አይኖርም እዚህ ምድር ላይ። ለእሱ አንድ ሰው ከሚወደው ሰው እንዴት አይፈጠርለትም? አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ድሃ ሆነ መኖር፣ ድሃ ሆነ መፈጠር፣ ድሃ ሆነ እንዲህ ነው ብሎ ማለት ኃጢአት ነው። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እግዚአብሔርን ትሰማል። አጥበል ማይኳን ልቀቃት፣ ማይኳን ልቀቃት፣ ማይኳን ልቀቃት፣ ማይኳን ልቀቃት፣ ልቀቃት፣ ማይኳን ልቀቃት፣ ልቀቃት፣ ማይኳን። አዎ ማይኳን ለምን አስክ? ሰላም ውድ የይሳኮር ቤተሰቦች፣ የጌታ ጸጋና ሰላም የእናታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ አማላጅነት በያላችሁበት ከናንተ ጋር ይሁን። እነሆ ዛሬ በጣም መልካምና ወሳኝ በሆኑ ቪዲዮዎች ከናንተ ጋር ተገናኝተናል። የይሳኮር ሚዲያ ቤተሰብ ያልሆናችሁ ሰዎች የሰብስክራይብ ምልክቷን በመጫን ሐሳብ አስተያየት ካላችሁ ደግሞ እኔ ወንድማችሁን ስለሚያበረታታኝ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እንድትሰጡ ላይክ በማድረግ እንድታበረታቱኝ በፍቅር ቃል ጠይቃችኋለሁ። ወንድማችሁ ዲያቆን ፍስሐ ጽዮን ነኝ። ቀጥታ ወደ ቪዲዮቹ እንሂድ። የምሬን እኮ ነው። ሰው በህይወቱ እንዴት አንድ የሚወደው ሰው አይኖርም እዚህ ምድር ላይ። ለእሱ አንድ ሰው ከሚወደው ሰው እንዴት አይፈጠርለትም? በጣም እኮ ነው የሚገርመው። እንዴት ለ23 ዓመታት እንደዛ መሆኑ ሰውን ደግሞ መውደድ ከባድ እኮ ነው። ምንም ፍቅር ሳታበዛ ሰው ፍቅር መስጠት ታደል ነው ነገሩ። ከባድ ነው። አንድ በህይወትን ለሰው ጋር ህይወቱን ሊሰጥ እንግዲህ እንዳያችሁት ነው። በእውነት ይሄንን ቪዲዮ ስመለከት በጣም ልቤ ተሰብሯል። በጣም አዝኛለሁ። በእውነቱ እህቴ ይሄንን ቪዲዮ በእውነት ሼር አድርጋችሁ ለዚህች የት ብታደርሱላት በጣም ደስ ይለኛል። በእውነት ብቸኝነት፣ በእውነት በሰዎች ዘንድ አለመወደድ፣ በእውነት ባይተዋር መሆን ይሰማል፣ ይከብዳል፣ ያሳዝናል። ግን ያልተረዳሽው ስቲል ነው እስካለሽበት በሁኔታዎች ሁሉ በሐዘንሽ በእንባሽ በመውጣት በመውረድሽ ያልተለየሽ የሚወድሽ አንድ ኃይል አለ። ይህም ከስሞች ሁሉ የበላይ ስም ያለው የዓለማት ሁሉ ፈጣሪ፣ የዓለማት ሁሉ ገዢ፣ የዓለማት ሁሉ ጠባቂ፣ ፍቅር፣ የፍቅር አምላክ፣ የፍቅር ምንጭ የሆነ ኢየሱስ ክርስቶስ አንቺን ይወድሻል። እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል? እሱ ንቆን ቢሆን እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። ዝም ካለ ዝም ነው። ስሙ የተመሰገነ ይሁን። በዝምታው ውስጥ ግን ይሰራል አይሰራም? በዝምታው መልስ አለው የለውም? በቃ ዘንድሮ ጸልያችሁ ካልሆነ ማን የተመሰገነ ይሁን? 2 ዓመትም ጸልያችሁ ካልሆነ ማን የተመሰገነ ይሁን? አሁን እኮ እዚህ ጋር ያሉት ሊቃውንት ብጠይ ከቆሎ ቤት ጀምሮ የጸለዩ ጸሎት አለ፣ እስካሁን አልተመለሰም። ቀን አለው፣ እሱም ይሰራበት ቀን አለው። ቄሱን ብጠይቀው ውዳሴ ማርያም መማር ከጀመረበት ጊዜ ጀምሮ የጠየቀው ጥያቄ አለ፣ እስካሁን እግዚአብሔር ቀን እየጠበቀለት ነው። ይኸውልህ እግዚአብሔር የሚሰጥ ከሆነ እግዚአብሔር የሚያረገው ከሆነ ላንቺ ቀኑንም አብሮ ነው የሚሰጠን። ስሙ የተመሰገነ ይሁን። እሞታለሁ ብላችሁ አትፍሩ። ከስጦታ ጋር ዘመን ማን ይጨምራል? አብርሃምን በ100 ዓመት ልጅ ሲሰጠው ምን ያደርግለታል? ቆይ ለአብርሃም
ምን ይጠቅመዋል? ስንት ዓመት ሆኖታል? 100 ዓመት ሊሞት ነው አይደለም? እግዚአብሔር ግን ለአብርሃም 75 ዓመትም አብሮ ጨምሯል። ክብር ምስጋና ለስሙ አጠራሩ ይሁን። እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ስለ ያው እንትን ምንድነው አንድ ባል በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ አይ ኃጢአትን ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት ነው። በተቻለ መጠን ላብን ጠባ አድርገህ ሌላው ግን ሁለተኛ ነገር የምናነጋገረው ምንድነው መሰለህ ኢትዮጵያ ውስጥ ድሮ ጀምሮ ማውቃት አባባል አለች። ኢትዮጵያ ውስጥ እንኳን የሰው ገንዘብ ልትበላ ይቅርና ይላል የራስህን የለፋህበትን ላብህን ባርክልኝ ብለህ ነው የምትበላት። ባርክልኝ ብለህ ነውና እኛ ሁሌ የምንለው ነገር አለ። ያው ከእንትን ጀምሮ የእግዚአብሔርን ለእግዚአብሔር የማን ነው እዛ እንትን ለቄሳር የቄሳርን ለቄሳር ቄሳር ነው ያዛ ጊዜ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን ሁለት ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ ሁለት ነገሮች ለምኗል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው፣ ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብ አትስጠኝ ብሎ መጸለይ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በስጋ ያለ ነው ስጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ስጋውን ያመጣለታል። አንዳንድ ጭን ስጋ ይመጣለታል። አንዳንድ ጭን ስጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብ። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም። በጣም ወሳኝ የሆነው የብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በጥቅምት 2018 ሲኖዶስ መክፈቻ ላይ የተናገሩት ወሳኝ ንግግር የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ከቅርብ ጊዜ ወዲህ በጣም የተቸገርንበትን ጉዳይ ነው ቅዱስ አባታችን ያነሱት። በእውነት ቤተክርስቲያን ክብሯ ዝቅ እያለ፣ በእውነት ቤተክርስቲያን ነዋየ ቅድሳቷ፣ በእውነት ቤተክርስቲያን የራሷ የሆነ ንብረት የራሷ የሆነ ነዋየ ቅድሳት ክብር ያጣበት ቅዱሳት ስዕላት እየተቀደዱ በአደባባይ ቅዱሳት ስዕላት በአደባባይ እየተተፋባቸው የቤተ ክርስቲያን የሆነ ንብረቷ ካባዋ ልብሷ ባልተገባና ባለቤትነት በማይገባቸው ሰዎች እጅ ሆኖ ቤተ ክርስቲያን ክብሯ ዝቅ እያለ
ያለበት ሁኔታ ነው ያለውና ይሄንን የመንግስት አካላት ይሄንን ቅዱስ ሲኖዶስም ብፁዕ አባታችንም አበክረው ቤተክርስቲያን ክብሯ እንዳይነካ ቤተክርስቲያን ነዋይ ቅዱሳቷ እንዲከበር ከአባት የሚጠበቅ ከአንድ ፓትርያርክ የሚጠበቅ ንግግር ተናግረዋልና መልእክትም አስተላልፈዋልና ብፁዕ አባታችንን ቃላቸውን ይሄንን ቃላቸውን የመንግስት አካልን ይሄንን ቃላቸውን እንደዚህ አይነት አጸያፊ ድርጊት እየፈጸማችሁ ያላችሁ ሰዎችም እንድታደምጧቸውና አባታዊ ቃላቸው እንድትቀበሉ ቤተክርስቲያንን እንድታከብሯት እቺ ቤተክርስቲያን ሀገር ናት ኦርቶዶክስ ተዋህዶ ሀገር ናት እቺ ቤተክርስቲያን ቋንቋን ከነፊደሉ ቀርጻ ያስቀመጠች ቤተክርስቲያን ናት እቺ ቤተክርስቲያን ካላንደርን ሰርታ ለሀገር የሰጠች ቤተክርስቲያን ናት እቺ ቤተክርስቲያን የስነ ህንጻ ዲዛይንን ለዓለም ያበረከተች ቤተክርስቲያን ናት እቺ ቤተክርስቲያን የብዙ መድኃኒት የስነ ጥበብ የተለያዩ ጥበቦች የሚገኙባት ቤተክርስቲያን ናት እቺ ቤተክርስቲያን የሰላም ቤት ናት እቺ ቤተክርስቲያን የእውቀት ቤት ናት ስለዚህ እቺን ቅድስት ቤተክርስቲያንን ማክበር ያስፈልጋልና በሃይማኖት ተከባብረን ስንኖር በሃይማኖት ስንቻቻል አንዱ አንዱን ሰው የፈለገውን ማምለክ ይችላል ግን የሌላውን እምነት አስተምሮ የሌላውን ቤተ እምነት የሚጠቀምበትን ነዋየ ቅድሳት መንቀፍ ይሄ በእውነት ከኛ ባህልም ጋር የማይሄድ ነገር ነውና በእውነት ቅዱስ አባታችን በረከቱ ረዴቱ ከሁላችን ጋራ ይሁን ጸሎቶ በእኛ በልጆቻችን ላይ ይደረግብን ይሄንን እንግዲህ ሚዲያ ላይ የሚሰሩ ሚዲያ ላይ የምንሰራ ሰዎች ባገኘንበት አጋጣሚ ሁሉ ስንጨው ስለፈልፍ የነበረ ጉዳይ ነውና ይሄንን አድማጭ ስላገኘን በጣም ደስ ብሎናል ቡራኪዮት ይደርብን ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ኃይሉ በእኛ ላይ አህዶ እንበረታለን